እኔ ድህነት ስታነሳ ፊቴን ራሱ ይቀይረዋል። ድህነት ደሃ መሆን አይደለም፣ ድህነት ነው። ድህነት ለኔ አዋራጅ ነው። ዝም እንድትል የሚያደርግህ ነው። ማንም እንዳያይህ የሚያደርግህ ነው። ማንም እንዳያደምጥህ የሚያደርግህ ነው። ደሃ ስትሆን ማንም አይወድህም። ማንም ጓደኛ አያረግህም። ከእናትህና ከፈጣሪ ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። ድህነት እንደ ህፃን ልጅ እየተከተለ ካስቸገራችሁ ይህ በጣም አጭር ጠቃሚ ቪዲዮ ለእናንተ ነው። ድህነት በሄድንበት ለምን እንደሚከተለን ላስረዳችሁ። ገንዘብ ሴቭ ስለማታደርጉ ነው ብዬ ጊዜያችሁን አላጠፋም። ሲጀመር በቂ ገንዘብ ሳይኖር ገንዘብ ሴቭ አድርግና ከዛ ሀብታም ትሆናለህ የሚባለው ነገር ነጭ ውሸት ነው። እስካሁን ድሃ የሆንበት ምክንያት በአጠቃላይ ጸባያችን፣ አነጋገራችን፣ አሳሰባችን፣ ውስጣችን ላይ ያሉ ስሜቶች፣ ስለ ገንዘብ ያለንን አመለካከቶች ድህነትን ስለምንወክል ነው። እኛ ማለት ነው ድህነትን እንወክላለን። ተግባራችን ሁሉ ድህነትን፣ የዓለም ድህነት አትራክት የሚያደርግ ነው። ሀብት እንደ ማግኔት እንዴት መሳብ እንደምንችል አሁን ልነግራችሁ ነው። ሀብት ማምጣት ከፈለግን አሁን ያለንን የገንዘብ አመለካከት የተሳሳተ እንደሆነ ማወቅ አለብን። ምክንያቱም ይህ የገንዘብ አመለካከት አሁን ያለንበት ደረጃ ላይ እንድንደርስ አድርጎናል። ስለዚህ ይህ አስተሳሰባችን በአጠቃላይ አስወጥተን ሌላ አዲስ የሆነ አስተሳሰብ፣ አዲስ የሆነ የገንዘብ አመለካከት አእምሯችን ላይ ማስገጠም አለብን ማለት ነው። አሁን አይናችሁ ጨፍኑና የሀብታም የሆነ እናንተ እዩት እስኪ ምን አይነት ምቾት ውስጥ እንዳለ። ቤተሰቡን የፈለጉት ነገር መግዛት ሲችል ኢማጂን አድርጉት ራሳችሁን። ወደ ፈለጋችሁት ሀገር ትራቨል ስታደርጉ ኢማጂን አድርጉት ራሳችሁን። ከዛ ምን አይነት ስሜት ነው ወደ ውስጣችሁ የሚመጣው? የሀብታም ስሜት አይሰማችሁ? በጣም እርካታ። እናታችሁ ወይም አባታችሁ የሆነ ነገር አድርግልኝ ሲላችሁ ማለት ነው ከዛ 10 እጥፍ አድርጋችሁ ስታደርጉላቸው፣ በደስታ ሲያለቅሱ ልባችሁ ምንድነው የሚሰማችሁ? ያ ስሜት፣ ያ አባንዳንት የሆነ ስሜት፣ ያ የሀብታም ስሜት ማለት ነው አሁን ሊሰማችሁ ይገባል። ቀን በቀን ማለት ነው። ይሄ ስሜት ቀን በቀን እናንተ ጋር ካለ ማለት ነው ያ ህይወት ወደ እናንተ ህይወት አትራክት ታደርጉታላችሁ በቀላሉ ማለት ነው። ልንገራችሁ፣ እሱ ብቻ ነው የሚጎልብን። እኛ ውስጣችን ያለው ስሜት ማለት ነው ድህነትን የሚጣራ ስሜት ነው። ለዛ ነው ደሃ ሆነን የቀረ ነው። እንዴት ብሎ ነው ያ ስሜት ስለተሰማኝ ብቻ ሀብት ወደ ህይወት የሚመጣው ብላችሁ ከጠየቃችሁ ይህ ስሜት ውስጥ መሆን ስንጀምር አይተናቸው ማናቅ አዳዲስ ህይወት ቀያሪ እድሎችን ወደ ህይወታችን ብቅ ማለት ይጀምራሉ። ስለ ቀይ መኪና ማሰብ ስትጀምሩ ብዙ ቀይ መኪናዎች ታያላችሁ መንገድ ላይ ስትሆኑ። ስለ ቀይ መኪና ባታስቡ ኖሮ ግን ቀይ መኪና ባጠገባችሁ ለራሱ 1000 ጊዜ ቢያልፍ ማለት ነው ያ ቀይ መኪና አታዩትም። ስለ ቀይ መኪና ስታስቡ ነው ቀይ መኪና የምታዩት። ስለዚህ ስለ ሀብት የምታስቡ ከሆነ ቀን በቀን እንደ ሀብታም አክት የምታደርጉ ከሆነ ሀብታም የሚሰማው ስሜት የሚሰማችሁ ከሆነ ህይወት ራሷ ማለት ነው እድል ትሰጣችኋለች። አይታችሁት የማታውቁ አዳዲስ የሆኑ ሀብታም የሚያደርጉ እድሎችን አይምሯችሁ ላይ ይመጣሉ። በቃ ቀን በቀን እንደዚህ ከሰው እያወራችሁ ማለት ነው አይምሯችሁ ላይ የሆነ ሀብታም የሚያደርግ እድል ይመጣል። እሱ የእናንተ ነገር ነው። እኔ መናገር አልችልም እናንተን ወክዬ ማለት ነው። ስለዚህ ሀብታም ነኝ እያልን የምናስብ ከሆነ እንደዛ አክት የምናደርግ ከሆነ ስሜታችንም ማለት ነው ሀብታም ሲሆን እንዴት ነው ስሜት የሚሰማኝ ብለን ማለት ነው ያ ስሜት ኮፒ ማድረግ ስንጀምር ሀብታም እንድንሆን እድሎች ይመጣሉ ወደ ህይወታችን። ለዛም ነው ጧት ስንነሳ የገንዘብ፣ የሀብት፣ የአባንዳንስ፣ የባለጸጋነት አፍርሜሽን መስማት አለብን። ዩቲዩብ እየገባን ማለት ነው ሀብታም ነኝ ማለት አለብን። እኔ ባለጸጋ ነኝ፣ በጣም በብዙ ቢሊዮን ብር መበተን እችላለሁ፣ እኔ በጣም ብዙ ብር አለኝ፣ ስንት ድሆችን ማዳን እችላለሁ። ከዛ ያ ስሜት ይሰማችሁ ውስጣችሁ ላይ ማለት ነው። ያ ጥሩ ነገር ስታደርጉ ሰዎችን ስትረዱ ያ ስሜት ማለት ነው ወደ ውስጣችሁ ይግባ። ከዛ ቀን በቀን እሷ ስሜት የምትሰማችሁ ከሆነች ያ እዛ ደረጃ ላይ መድረሳችሁ አይቀርም። ግን አብዛኞቻችን ምንድነው የምናደርገው? ደሃ ነኝ፣ ብር የለኝም እያል የምንጨናነቀው ነገር ደሃ መሆናችን እያስታወሰን እንደሆነ ማወቅ አለብን። ከዛ ህይወት ምንድነው የምትሰጠን? ደሃ እንደሆን የሚያሳዩን እድሎች ትሰጠናለች። ሀብታም የሚያደርጉ እድሎችን አናያቸውም። ከዛ እኛ ምንድነው የምናደርገው? አገርን ብሌም ማድረግ እንጀምራለን። አገርን መውቀስ እንጀምራለን። እድላችን፣ ቤተሰቦቻችን መውቀስ እንጀምራለን። ትምህርት ቤታችን መውቀስ እንጀምራለን። እድል ስለማናይ ማለት ነው። ሀብታም ለምንድነው ማልሆኖ ብለን እየተነጫነጭን ከዛ ደሃ ነኝ ብለን አምነን ተቀብለን ህይወት ደግሞ የድህነት አይዲያዎች ትሰጠናለች። የጀመርናቸው ነገሮች ፌል ያደርጋሉ ምናምን። ይሄ ነው ዋናው ስህተቱ።
ስለዚህ ሀብታም ነኝ ብለን ማሰብ አለብን። እንደ ሀብታም አክት ማድረግ አለብን። ይሄ ውስጣችን ያሉት ጭንቀቶች ማለት ነው። ስለ ገንዘብ የምንጨናነቀው ነገር ስለ ገንዘብ የምንጨናነቅ ከሆነ ዘላለማችን ደሃውንን ነው የምንኖረው። ሀብታም ሰው ስለ ገንዘብ ይጨናነቃል? በጣም ሀብታም የሆነ ሰው አይጨናነቅም። ልንገራችሁ፣ አትጨናነቁ ስለ ገንዘብ ማለት እንግዲህ ገንዘባችሁን በትኑ ማለት አይደለም። ስለ ገንዘብ አትጨናነቁ ማለት እኔ በቂ ገንዘብ አለኝ ውስጣችሁ ፊል አድርጉት። በቃ አሁን 10 ሚሊዮን ባንክ አካውንታችሁ ላይ ቢኖር አካሄዳችሁ ይቀየራል። ለሰው አነጋገራችሁ ይቀየራል። ኮንፊደንሳችሁ ሰማይ ነው የሚደርሰው። እኔ እርግጠኛ ነኝ። ስለዚህ 10 ሚሊዮን አካውንታችሁ ላይ እንዳለ አክት ማድረግ ጀምሩ። እንደዛ በቃ መስራት ጀምሩ። እንደዛ መደሰት ጀምሩ። በቃ ህይወታችን ላይ እንዳለ ተመስገን ሀብታም ነኝ፣ የፈለኩትን ነገር ማድረግ እችላለሁ፣ ቤተሰቦችን ማገዝ እችላለሁ፣ ምን ልግዛልሽ እናቴ፣ እንደዛ እንበል። በቃ ችግር የለውም። ለውስጣችን ለራሳችን ማለት ነው። ገንዘቡ ማጥፋት ሳይሆን ራሳችን በቃ ደስ ይበለን። እስኪ ዲሲቭ እናድርገው ራሳችን ማለት ነው። እናሳምነው። በቃ ቀን በቀን እየተነሳን እየተናገር ከዛ ጭንቀት ወደ ድሮ አስተሳሰባችን ደሃ ነኝ ወይኔ ገንዘብ የለኝም የምትለው ሀሳብ ስትመጣ ማለት ነው ኖ ማለት አለብን። ዲናይ ማድረግ አለብን። ራሳችን መመልከት አለብን የምንናገራቸው ነገሮች። ከዛ ህይወታችን ሲቀየር ታዩታላችሁ። ቁጭ ብላችሁ እንደዚህ ስታስቡ ማለት ነው ከዛ አይዲያዎች መምጣት ይጀምራሉ ወደ ህይወታችሁ። ሀሳቦች ይመጣሉ፣ ሰዎች ይመጣሉ ወደ ህይወታችሁ። ገንዘብ እንድታገኙ እድል የሚሰጧችሁ ሰዎች ገባችሁ? እነዚህ አይዲያዎች ሲመጡ እንግዲህ እያያችኋቸው የምታሳልፏቸው ከሆነ ህይወታችሁ አይቀየርም። እነዚህ አይዲያዎች ሲመጡ አክሽን መውሰድ አለብን። አክሽን መውሰድ ስንጀምር ማለት ነው ህይወታችሁ ሲቀየር ታዩታላችሁ። እስኪ ከኔ ጋር የሚስማማ ሁሉ አባንዳንት ብሎ ኮመንት ላይ ይጻፍ። ከዛ ሁላችንም ህይወታችንን እንቀይራለን። ወዳችኋለሁ።